በያላችሁበት ሰላማችሁ ይብዛልኝ። እንደሚታወቀው ዛሬ ሻምፒዮንስ ሊግ 5 ሰዓት ላይ ኒውካስትል ከፒኤስጂ አለው ዶርትመንት ከኢንተር አለው። እሱን ፊልሚያ ከጓደኛዬ ጋር እንተነትላችኋለን። ይመቻል። እንደሚታወቀው የፔጂንም 5 ሰዓት ላይ ስለምንዘግብ ወደ ቪዲዮ ተከታተሉኝ ይቻላል። አሁን ደግሞ ጓደኛዬም ስላለ እንተነትላችኋለን። ወደ ቪዲዮ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታተሉ። ይመቻችሁ። ዛሬ እንግዲህ ዶርትመንድ ከኢንተር የሚያደርጉት ጨዋታ አለ። እኔ ግምት የምሰጠው ለኢንተር ነው። እንደሚታወቀው ኢንተር ዛሬ ከባድ ሆኖ ስለሚገባ በሻምፒዮንስ ሊግ አርሰናል ከኢንተር የሚጫወቱትን ጨዋታ አሪፍ ስላልሆነ እኔ ደግሞ ለዶርትመንት ነው የምሰጠው። ዶርትመንት አሪፍ አቋም ያሳያል። እኔ ደግሞ ዛሬ ለኢንተር የምሰጥበት ምክንያት ከባለፈው ይማራል። ባለፈው በአርሰናል በጣም መጥፎ ሽንፈት የደረሰበት የማይታሰብ ኢንተር ያሸንፋል ነበር የዛሬ ተባለ ግምት የተሰጠው። ግን አሁን እዚህ ጋር በባለፈው ጨዋታ የገባበት እንዳለ በበረኛው ጥፋት ነው። በረኛውም ሁሉም ኳስ የሚመታበት ኳስ የሚገባ ስለሆነ ደግሞ ኳስ ሁሉ በቃ የአርሰናል ኦን ታርጌቱ ምኑ የአርሰናል ስለሆነ ዛሬ ዶርትመንት ቀጥሎ ስለሚያሸንፍ ለዶርትመንት ነው 100% ይሰጣል። እኔ ደግሞ ሱመር እኮ ጎበዝ በረኛው ሲጀመር ሱመር ጎበዝ፣ ግን እዚህ ጋር አሁን የባለፈው ተዳክመው ነው የገቡት። እነ ቱራም ራሱ ምንም አልቻሉም። መቻል አለመቻል ሲሆን አግሬሲቭ ሆኖ ስላልተጫወቱ ነው አርሰናል ጥቅጥቅ አድርጎ ያሸነፈው። በፖዚሽንም በኦን ታርጌትም በጎልም በብዙ ነገር አሸንፎ አነጻጽሮ ያሸነፈው አርሰናል ድክመት ምናምን ሲሆን በኢንተር ድክመት ስለሆነ አሁን ደግሞ የፒኤስጂን እናስተላልፍላቸዋለን ወደ ፊት። አሁን ፒኤስጂ ደግሞ እንደሚያሳየው አቋም ከሆነ በደንብ አድርጎ ኒውካስትልን ስለሚያሸንፈው ኒውካስትል ደግሞ በፕሪሚየር ሊጉ አለ የሚባል ስላልሆነ ሻምፒዮንስ ሊግ ደግሞ በደንብ እንደዚህ ከብዙ ዓመት ስለገባ በደንብ አድርጎ ፒኤስጂ ስለሚያሸንፍ ሙሉ ለሙሉ 100% ለፒኤስጂ 100% ሰጥቻለሁ። ደግሞ ድል እንደሚያደርግም ተስፋ አደርጋለሁ። እኔም ዛሬ ግምቴን የምሰጠው ለፒኤስጂ ነው። ለምን በሊጓን የሚችለው ቲም የለም። እንደነ ኦሎምፒክ ማርሴይ እንደነ ኦሎምፒክ ሊዮን ናቸው እንጂ ሌሎቹ ማንም አይዳፈሩትም። አሁን ደግሞ እዚህ ጋር ኒውካስትል ጋር ስንመጣ አሉ የሚባሉት ተጫዋቾች እነ መርፊ እነ ጎርደን ናቸው። እነሱ ናቸው እንጂ ከነሱ ውጪ ማንም የለም። ስለዚህ ዛሬ ሙሉ ለሙሉ ፒኤስጂ ያሸንፋል ብዬ ነው። ደግሞ ፒኤስጂ ሊጉ ቀላል ስለሆነ የሻምፒዮንስ ሊግ እና የሊጉ የፈረንሳይ ሊግ ቀላል ስለሆነ ሻምፒዮንስ ሊግ ደግሞ አግሬሲቭ ሆኖ የሚጫወቱ ተጫዋቾች ፕሪሚየር ሊግ ኒውካስትል አግሬሲቭ ሆኖ የሚጫወተው እንደዚህ ከዚህ በፊት እንደተጫወተው አሪፍ አግሬሲቭ ሆኖ ስለሚጫወት አሪፍ አቋም ያሳያል ብዬ አስባለሁ። ደግሞም ተስፋ ሙሉ ለሙሉ ለፒኤስጂ ሲሆን ፒኤስጂ ያሸንፋል ብዬ ስለማሸንፍ ደግሞ ሻምፒዮንስ ሊግ ለሱ ስለበላ ምናምን ቀላል ሆኖ አግሬሲቭ ሆኖ ተጫዋቾቹ ስለሚጫወቱ ደግሞ የሚገራርም ተጫዋች አሉት እነ ዴምቤሌ እነ ቪቲኒያ አሉ እነ ቢዮ ምናምን ስላሉ እነሱ በደንብ አድርገው ጎል የሚያገቡ ይመስለኛል። ግን ኒውካስትልም የዋዛ አይደለም። ኒውካስትል የሚያሸንፍ ይመስለኛል። እኔ ደግሞ እዚህ ጋር የምለው ፒኤስጂ አምና አይተዋል። አርሰናል በፕሪሚየር ሊጉ አግሬሲቭ የተባለ ቲም ነው ከሲቲ ቀጥሎ ማለት ነው። አምና አይተዋል። ሻምፒዮንስ ሊግ እስከ ሴሚፋይናል ድረስ ሄዶ ነው ሴሚፋይናል ላይ ፒኤስጂ ያሸነፈው በደርሶ መልስም በመጀመሪያ ጨዋታ እና እዚህ ጋር ለምን ፒኤስጂ ያሸንፋል ያልኩት እንዴት መሰለህ? ኒውካስትል እዚህ ጋር በአሁኑ ዓመት ምንም የለም። አሁን እዚህ ጋር ፒኤስጂ ደግሞ በጣም እየተጫወተ ያለው አጨዋወት ደግሞ በጣም አደገኛና አሪፍ የሚባል አጨዋወት ላይ ነው። አሁን ደግሞ እዚህ ጋር ኒውካስትልን ስናይ ፕሪሚየር ሊግ ላይ ስንመጣ ኒውካስትል አሁን በጣም አቋሙ እየወረደ ነው። አቋም በመውረድ ላይ ስለሆነ እኔ ሙሉ ለሙሉ ፒኤስጂ 100% ያሸንፋል ብዬ ኒውካስትል ደግሞ የዋዛ ምናምን አቋሙ ስለወረደ ምናምን ሲሆን ተጫዋቾች ጉዳት በጣም እያስቸገረው ስለሆነ በቃ የአምስት ሬቲንግ ጉዳት ምናምን እያስቸገረው ስለሆነ ነው እንደዚህ የሆነው እንጂ ፒኤስጂ በደንብ አድርጎ የሚያሸንፍ ይመስለኛል። ግን ኒውካስትልም የዋዛ አይደለም። ጠንክራችሁ ስለተከታተላችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታተሉን። ይቻላል።